ሰዓት ይከበር ይከበር ይከበር። ብሩክና ሀይሚ አያችሁ፣ ባልና ሚስቶች ስትሆኑ ሰዓት ማርፈር ጀመራችሁ። ምን ገና ገና እንዴ ገና አሁን እንዴት ነው? ምን አሁን እንደዚህ ያረፈዳችሁ ወደፊት እንዴት ሊዘለቅ ነው እንዴ? እናንተም በመጠበቅ እኮ እኛ በቃ እንትን ሆነን በቃ ማርያም፣ እኔ ስንት ጊዜ ዩቲዩብ ላይ እንደገባው ኦልሬዲ ማርያምን እውነት ለመናገር ማለት ነው። በቃ ስንት ጊዜ እንደገባው ማለት ነው። ኤኒዌይስ ዛሬ ጥያቄና መልስ ነው። በጣም ረጅም ነው። ለመጀመሪያ ጊዜ ብሩክና የሚ 46 ደቂቃ ቪዲዮ ሲሰሩ ማለት ነው። ሳያስቡት ነው እያወሩ ኦልሬዲ ቪዲዮቸው ኦልሬዲ ከ30 ደቂቃ አያልፍም። ጀስት ጥያቄና መልስ ነው ማለት የጥያቄና መልስ ነው። በመጀመሪያ ሀይን አፋርነቷ ለቋታል። ደስ ይላል በጣም ቀርቅት ብለው ምናምን ደስ ይላል። ክብብር ከሬስፔክትነታቸው ምናምን ያለ ነገር ነው። በጣም ደስ ይላል ማለት ነው። ያው ተጠያይቋል። የተጠያየቁት ጥያቄ እንዴት ልታፈቅድኝ ቻልሽ? እኔ እንዴት አወቅሽ? እኔ ከዚህም በፊት ማለት ጀስት አለ አይደለ 2 ዓመት ሆኗቸዋል ብሩክና ሀይሚ። ጀስት በ2 ዓመት ውስጥ ታውቂያለሽ ወይ እንደማፈቅርሽ ምናምን ብሎ ጥያቄ ያነሳላት ማለት ነው። ሀይሚ ደግሞ መልሷ ምንድን ነው ያለችው? መጀመሪያ አካባቢ ላይ ገና እንደጀመሩ አለ አይደለ ጀስት ዩቲዩብ ይሰራሉ ምናምን። ግን እኮ በጣም ከሆነ ጊዜ በኋላ ራሱ ብሩክ በጣም ለየት ያለ ባህሪ እያመጣ ነው። በጣም እንትን ይሄ እኔ ከመጀመሩ እንደጠረጠርኩ ታውቃላችሁ። ትዝ ካላችሁ ሚፍታ ፕራንክ አድርጉታት ሀይሚ ጠፍታለች ብሎ ፎቶን አፈላልጎ እንደዛ በዝናብ በቃ ያልፈለጋት ቦታ የለም ማለት ነው። ከዛ በኋላ ደግሞ የሆነ ቪዲዮ ላይ ደግሞ በጣም አለቀሰ። በቃ አሁን ወዲህ ቅርብ ላይ ከመስከረም ወዲያ ሞር በጣም እንደሚያፈቅራት ተባሉበታል ማለት ነውና ሳያስቡ ነው ይሄ ስሜት ብሩክ ላይ የመጣው ማለት ነው። ሀይሚ ግን ያው ጀስት እንደምትወደው አውቃለሁ። ግን እኔ ልዘም ብሩክ ላይ ይሄ ስሜት ነው ያየሁበት። ሀይሚ ላይ ግን ብዙም እስከዚህም አላየሁባትም ማለት ነው። እና ብቻ በጣም ደስ የሚል ነበር ማለት ነው። እና ከዛ ደግሞ በጣም ከወደድኩት ነገር አቤት የተማረ ሰው ግደለኝ ማለት እኮ ለዚህ እኮ ነው። አይ ብሩኬ እኔ ያለች አንተ አሁን ላይ ብሩክ አንተ እያፈቀርከኝ እኔ ሌላ ሰው በሆንብክ ማለት ነው ሳይነግራት እሷም ብሩኬ ጀስት በዩቲዩብ ነው የምንገናኘው ወንድምና እህቴ ብላ እሷ ከሌላ ሰው ጋር ብትጀምር ምን ታደርጋለህ? ስለው ምርጫሽን አከብራለሁ፣ አንቺ የምትወጂውን ነገር ሁሉ አክብሬ ይቀበላለዋል። ለምን ስለሚወዳት ያከብራል፣ ምርጫዋን አያጋፋባትም ማለት ነው። እና በጣም ደስ የሚል ጥያቄ ነው ማለት በቃ እኔ ኮመን የሆኑትን ነው። በጣም 46 ደቂቃ ነው ቪዲዮ፣ ረጅም ነው። እኔም ደክሞኝም ስለነበረ ሙሉ ኑሮሱን ለመጨረስ አላሰብም፣ ግን በጣም ደስ ይላል ብቻ